እንግዲህ ከሀይሚ ጋር ዛሬ ግብ ፈጥሯል። አብረን እንደር፣ በደረቁ አብረን እንደር። ከባድ ነገር ነው። ሰላም ቤተሰብ እንዴት ናችሁ? ልጅ ሰላማችሁ ይብዛልኝ በያላችሁበት። ከወደዚህ ቻናል በሰላም መጣችሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። የዛሬ ፕራንክ ይለያል ማለት ነው። በጣም ከባድ ቃላቶች ናቸው። ያውም የብሩኬ ጓደኞች ማለት ነው። ሀይሚ እንግዲህ ፕራንክ ተደርጋለች። ሀይሚ በሴትነቷ ቀላል አታውቅም። በስመ አብ ብሩኬ ማለት ነው። ሀይሚ ማንነቷ ሙሉ አውቃለሁ እያለ ነው እንግዲህ እያንዳንዳችሁ። ይሄ ፕራንክ የተደረገችው ለማን እንደሆነ ታውቃላችሁ? ሀይሚን ለሚናገሩ ሰዎች፣ ሀይሚ እንደዚህ ናት ለሚሉ ሰዎች ለማሳየትም ነው። እኔ ብሩኬን ተረድቼዋለሁ እና በጣም ደስ የሚል ፕራንክም ነው። በጣም የሚያሳፍርም ነው። ሼም ያስይዛል። ልጁ ራሱ ተጨነቀ እኮ የሆነ ተጨነቀ። ለማንኛውም የብሩኬ ጓደኛ እንደ ብሩኬ አይነት ባህሪ ያለው ስርዓት አለው። ብዙም እየተከታተልኩት አይደለም በእርግጥ ይሄ ልጅ ከመጣ በኋላ ግን በማያቸው ቪዲዮ ላይ በቃ ስርዓት አለው። ስርዓት ደስ የሚል ስርዓት አለው። እንግዲህ ካየ ዋለ ሀየ ይሆናል አይደል የሚባለው። ሰው ብሎ ነው የሚመስለው እና ያው ከብሩኬ ጋር የሚውል መቼም ስርዓት ያለ ሰው ነው። ሀይሚም እንደዛው። ብቻ ደስ የሚል ፕራንክ ነበረ። ሀይሚያችን ንግስታችን አልፈዋለች ፕራንኩን። ለሀይሚ መጥፎ አመለካከት ያላችሁ በጣም ተሳስታችኋል። ሀይሚ እንግዲችን የምትመስል ልጅ ናት። ተምራችሁበታል ብዬ አስባለሁ በፕራንኩ ላይ። ግን ብሩኬ ግን ምን አስበህ ነው እንደዚህ አይነት ፕራንክ የምታደርጋት ልጅቷ ማለት ነው? ምን አስበህ ነው? ተው ግን አዳምን ለማሳሳት አትሞክሩት። የዋን ነው ለካ አዳም እናንተ ናቸው። ፍፄ ግን በጣም ነው እየፈራ ለመናገር ራሱ ቃል ለማውጣት ራሱ በጣም ነው የተንቀጠቀጠ። እንደዚህ መርገብገብ ምንድን ነው? ፍፄ ግን ፍንትው አታረግም እንደ ምንድን ተንቀጠቀጥክ እኮ በጣም ብቻ በጣም ደስ ይላል። ስርዓታችሁ በጣም ደስ ይላል። ቦታው በጣም ነው የሚያምረው። ቪዲዮ የምትቀርጹበት ቦታ ያምራል። ጽድት ያለ ነገር ነው። ድምጽ ሁሉ ነገር እና ዋው ብያለሁ እኔ በቃ ለምታደርጉት ነገር ቪዲዮ ለማየት ደስ ይላል። በቃ ፕራንኩም ሁሉም ነገር ቪዲዮአችሁ በጣም ነው የሚያምረው። ሁሌም ጥርት ያለ ፍክት ያለ ነገር ነው። ሀይሚያችን እንግዲህ እንደዚህ አይነት ልጅ ናት። ሀይሚያ ላይ ጓገጭ የምትሉት ልጆች ስርዓታችሁን ያዙ ማለት ነው። በሀይሚያችን ቀለን አይቀም። ለማንኛውም ቤተሰቦች የምችት ይበላችሁ። አብረን ቆይታ እናመሰግናለን። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትዘነጉ። ይሄ ቻናል በጣም ቀዝቅዟል፣ ግን እናንተ እገዛችሁ ያስፈልገኛል ማለት ነው። አበረታቱኝ።